ብዙ ነቢያቶች ተነጥቀዋል፣ ወደ ሰማይ አርገዋል። ነገር ግን በዳግም ምጽአት ቀን ካረጉት ነቢያቶች አንድም ወደ ምድር የመመለስ እድል የላቸውም። ምክንያቱም ሰው ናቸውና። ሰው ሆኖ አንድ ሞቶ ተመልሶ ይመጣል። መንገዱ አንድ ነው። ምክንያቱም ይሄን መንገድ ያስጀመረውም የሚያስጨርሰውም ኢየሱስ ብቻ ነው። ኢየሱስ ወደዚህ ምድር መጥቷል። ሞትን ድል አድርጎ አርጓል፣ ወደ ሰማይ ሄዷል። በመጨረሻው ጊዜ ላይ ደግሞ በዳግም ምጽአት ቀን ይመለሳል። ለምንድነው ሙሴ የማይመለሰው? ለምንድነው አብርሃም የማይመለሰው? ለምንድነው መሐመድ የማይመለሰው? ለምንድነው ኖህ የማይመለሰው? እነርሱ ሰው ናቸው። አምላክ ስለሌሉ መመለስ አይችሉም። መመለስ የሚችለው አምላክ የሆነው ኢየሱስ ብቻ ነው። ከኢየሱስ ውጪ ዳግም የሚመለስ የሰው ልጅ የለም። ኢየሱስ አልፋ ነው። ኢየሱስ ኦሜጋ ነው። ኢየሱስ መጀመሪያ ነው። ኢየሱስ መጨረሻ ነው። የጀመረው እርሱ ነው፣ የሚጨርሰውም እርሱ ነው። ለዛ ነው ኢየሱስ ዳግም የሚመጣው። ጀማሪ ስለሆነ ሊፈጽም ዳግም ይመጣል። በዚያ ቀን ኢየሱስን ይጠባበቁ የነበሩት እውነት፣ ሕይወት፣ መንገድ እርሱ ስለሆነ በእርሱ በቀር ወደ አብ መንግሥት የሰው ልጅ መግባት እንደማይችል ያመነው፣ በሞቱና በመነሳቱ በልቡ ያመነው፣ በአፉ የመሰከረው ሲመለስ ከእርሱ ጋር በክብር ታጅቦ ወደ አብ መንግሥት፣ ወደ ጠበቀበት፣ ወደ ፈለገበት፣ ወደ ናፍቆቱ፣ ወደ ዘላለም ሕይወት ከእርሱ ጋር ታጅቦ ይሄዳል። ኢየሱስ ያድናል፣ ይታደጋል፣ ከዘላለም ሞት ወደ ዘላለም ሕይወት ያመጣል። በኢየሱስ ኢመኑ። ጊዜው አልቋል። ኢየሱስ ሊመጣ በደጅ ነው። በኢየሱስ ኢመኑና የዘላለምን ሕይወት አትርፉት። ጊዜው አልቋል።